ሰላም ተወዳጆች ዛሬ በዚህ ቪዲዮ ላይ ስለ ጸሎት ስርዓት ወይም ደግሞ የጸሎት ቅደም ተከተል አሳያችኋለሁ። ብዙዎቻችሁ ግራ እየተጋባችሁ ስለሆነ ያሳየኋችሁ በዚህ ቪዲዮ የምንመለከት ይሆናል ማለት ነው። ስለዚህ ቀጥታ ወደ ቪዲዮ ከመሄዳችን በፊት ግን ቪዲዮአችን በደንብ እየታየ ነው፣ ነገር ግን ላይክ እንዲሁም ደግሞ ፎሎ እያደረጋችሁ አይደለም። ላይክ እንዲሁም ፎሎ ኮፒ ሊንክ አድርጉት፣ የምታደርጉትን አድርጉት። ቀጥታ ወደ ቪዲዮ ወስዳችኋለሁ። ስለዚህ የመጀመሪያ ጸሎት ከመጀመሪያችን በፊት የጧት ጸሎታችን ከመጀመራችን በፊት ማድረግ የሚገባን ምንድነው? እንታጠባለን። ፊታችን መታጠብ ካለብን እንታጠባለን። ምናልባት ወደ የቅዳሴ ስርዓት ከሌለን በቀር ማለት ነው። እጃችን ታጥበን ፊታችን ታጥበን ወደ እለቱ ጸሎታችን እንሄዳለን ማለት ነው። ስለዚህ የእለቱን ጸሎት ስንጀምር የምንጀምረው እዚህ ጋር ነው። አትብ ወይም ደግሞ አትብ ገጼ ወይም ደግሞ መላ ገጼን አማትባለሁ ብለን በስመ አብ ወወልድ ወመንፈስ ቅዱስ ብለን እንጀምራለን። ከዛ በኋላ የምንቀጥለው ደግሞ ቀጥታ ነአኩተከ ወይም ደግሞ አቤቱ እናመሰግናለን የሚለው ነው። ከዛ አቡነ ዘበሰማያት ወይም ደግሞ አባታችን ወይ እንላለን። ከዛ ጸሎት ሃይማኖትን እንጸልያለን። የሃይማኖት ጸሎትን ካልን በኋላ ቅዱስ ቅዱስ እንላለን። ከዛ ቀጥታ የምንሄደው ሰግድ ለአብ ወወልድ ወመንፈስ ቅዱስ እንላለን። አሐተ ስግደት ወይም ደግሞ 3 ጊዜ ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ማለት ነው። ስንሰግድ ግን እዚህ ጋር ማድረግ የሚገባን የአምልኮ ስግደት ስለሆነ ለፈጣሪያችን ወይም ደግሞ ለአምላካችን ለአብ ለወልድ ለመንፈስ ቅዱስ የምንሰግደው ስግደት የአምልኮ ስለሆነ ግንባራችን መሬት እየነካ መስገድ አለብን። ከዛ ለእመቤታችን ለቅድስት ድንግል ማርያምና ለመስቀል እንሰግዳለን። ለእመቤታችንና ለቅድስት ድንግል ማርያም ደግሞ የአክብሮ ስግደት ስለሆነ ግንባራችን መሬት ሳይነካ ከጉልበታችን ነክተን እንመለሳለን ማለት ነው። ከዛ በኋላ የምንሄደው ስብሐት ነው። ስብሐት ካልን በኋላ ናብሉት ስብሐት ብለን ከጨረስን በኋላ እዚህ ጋር እናሳርጋለን ወይም ደግሞ ሰላም ያሳደረና አምላክ አመስግነን ወይም ደግሞ ማመስገን የሚገባንን በየተደረገልን ነገር ሁሉ አመስግነን አቡነ ዘበሰማያት እንላለን። ከዛ የምንሄደው ወደ እለቱ የዳዊት መዝሙር ይሆናል ማለት ነው። ሰላም ለኪን እዚህ ጋር እንለም። ከዳዊት በኋላ ነው ውዳሴ ማርያም የሚደገመው። ስለዚህ ወይም ደግሞ የሚጸለየው ማድረግ የሚገባን ወርቀታ ወደ እለቱ መዝሙር እንሄዳለን ማለት ነው። ብዙዎቻችሁ ንጉስ ነው ያልገባችሁና አብዛኞቻችሁ ስጠይቁኝ የነበረው ከዚህ ጋር የእለቱን እንጀምራለን። ስለዚህ እዚህ ጋር ስንመጣ ምልክት አለው። እዚህ ጋር ለመጀመሪያ ፍካሬ ጻድቃን አለው በኃጥአን መንገድ የሚለው ማለት ነው። ስለዚህ ፍካሬ ጻድቃን ነው ዘኃጥአን ስንጀምር እዚህ ጋር ምልክት አለች። እዚህ ጋር የምትመለከቷት ከሆነ ከላይ ላይ ምልክት አለች። እቺ ምልክት በየአስሩ መዝሙር ላይ ትገኛለች። ያ ማለት በየአስሩ መዝሙር ትገኛለች ማለት አንድ ንጉስ ሲሆን 10 መዝሙር ማለት ነው። አንድ ንጉስ ማለት እዚህ ጋር እንደምትመለከቱት ይሄ 11ኛ መዝሙር ነው። ስለዚህ 10ሩን እንደጨረስን ከዚህ ጋር እናገኛለን ማለት ነው። ስለዚህ ከዚህ በፊት ምንም አይነት ጸሎት አድርጎ የማያውቅ ሰው መዝሙረ ዳዊት ለመጸለይ የሚፈልግ ቢሆን 10 እያደረገ በየእለቱ ቀጣይም ደግሞ የሚሄደው ለምሳሌ ዛሬ 10ሩን ከዚህ ከመጀመሪያው አንስቶ 10ሩን ቢጸልይ ነገ የሚቀጥለው ደግሞ ከ11 እስከ 20 ይያለ ይቀጥላል ማለት ነው። እዚህ ጋር እንደምትመለከቱት ከ11 እስከ 20 እዚህ ጋር ደግሞ ይሄው እዚህ ጋር ምልክት አለው ማለት ነው። ስለዚህ 10ሩ መዝሙር አንድ ንጉስ ነው ማለት ነው። እንዲህ እያደረግን እንሄዳለን። አብዛኞቻችሁ ደግሞ የእሁዱ መዝሙር ነው የጠፋችሁ። ስለዚህ የእሁዱ የነቢያት ጸሎት ነው። የነቢያት ጸሎት የትኛው እንደሆነ ደግሞ በዚህ ቪዲዮ አሁን አሳያችኋለሁ ማለት ነው። ከዛ መዝሙሩ 150ን እንደጨረስን የምናገኘው አለ። 150ን እንደጨረስን እዚህ ጋር መኃልየ ነቢያት ወጸሎቱ ለሙሴ የሚላል ነሴብሖ ለእግዚአብሔር ስቡሐ ዘተሰብሐ በግዕዙ ነው እያሳያችሁ ያለሁት። እዚህ ጋር ተጀምራላችሁ። 15 ነው የነቢያት ጸሎት። 15ቱንም ወይም ደግሞ ጸሎተ ስምዖን ወይም ደግሞ የስምዖን ጸሎት እስከሚለው ድረስ እንጸልያለን ማለት ነው። ከዛ በኋላ መኃልየ ዘሰሎሞን ከዛ በኋላ ነው የሚመጣው። ነገር ግን መኃልየ ዘሰሎሞን ብዙ ጊዜ ቅዳሜ ነው የሚጸለየው። ቅዳሜ ትጸልያላችሁ ማለት ነው። ስለዚህ በአጭሩ በዚህ መንገድ የጸሎታችሁን በየእለቱ ማድረግ ትችላላችሁ። ከእግዚአብሔር ጋር በየእለቱ በዚህ መንገድ መገናኘት ትችላላችሁ ማለት ነው። ቀጣይ ቪዲዮ ላይ ደግሞ የማታ ጸሎትን እንሰራላችኋለሁ። ጥያቄ ካላችሁ አስቀምጡልኝ። ይቆያል።